የፍቅር ሙዳይ ስጦታ ምዕራፍ 2 ክፍል 6 እውነተኛ የፍቅር ታሪክ ከራስ ለራስ የተጻፈ እየተዝናኑ የሚማሩበት። የሰው ልጅ ሕይወቱ ተነቦ የማያልቅ ድርሰት፣ ተገልጾ የማይፈጸም ባለብዙ ገጽ ባለብዙ ምዕራፍ መጽሐፍ ነው። የኔም ሕይወት በርካታ ምዕራፎች ያሉት ባለብዙ ገጽ ድርሰት ቢሆንም በዚህ ጽሑፌ የማጋራችሁ ግን የፍቅር ሕይወቴን ብቻ ነው። እንደ ፀሐይ ብርሃን ከደመቀውና ከሞቀው ውብ የናይሮቢ ቆይታ በርካታ የማስታውሳቸው ጉዳዮች ቢኖሩም ሁለት የማይረሱ በውስጥ ህሊናዬ የሚታወሱ ጉዳዮች አሉ። እነዚህን ለእናንተ ለወዳጆች ሳልነግራችሁ ማለፍ ንፉግነት ነው። የመጀመሪያው ለዚህ ውጣ ውረድ ለበዛበት፣ አንዴ ሲጣፍጥ ሌላ ጊዜ ሲጎመዝዝ፣ አንድ ጊዜ ሲፈካ ደግሞም ሲደበዝዝ ኬንያ ናይሮቢ ለደረሰው እውነተኛ የፍቅር ታሪክ ስሩ እንዳይቆረጥ አብቦ እንዲያፈራ ከፍተኛ አሻራና አስተዋጽኦ ያበረከተች አንዲት መልካም እንስት አለች። መቅደስ ትባላለች። እውነተኛ መቅደስ፣ ሚስጥረኛ፣ ጓደኛ፣ አማካሪ፣ የሚስጥር ሙዳይ፣ የልጅ አዋቂ ብልህ ሴት ነች። ወደ ኬንያ ያደረኩት ጉዞ እንዲሳካልኝ በናይሮቢ ጆሞ ኬንያታ ኢንተርናሽናል ኤርፖርት ከኖርዌይ ኦስሎ ለመጣችው ውድ ፍቅረኛዬ ያቀረብኩት የታገቢኛለሽ ወይ ጥያቄ የሰመረ እንዲሆን የናይሮቢ ቆይታችን ጣዕሙ እንዲጣፍጥ የሆነው በአንቺ ቅመምነት ነው። መቅድዬ፣ ቃላት የለኝም። አማካሪዬ፣ ብቻ በጣም አመሰግንሻለሁ። ዘመንሽ ይባረክ። ስላንቺ ሌላ ጊዜ የምስጋና ጽሑፍ መጻፍ እፈልጋለሁ። ሁለተኛው ከኬንያ ወደ ኢትዮጵያ አዲስ አበባ ለመብረር ስናኮበኩብ የገጠመን ልብ የሚነካ ክስተት ነው። አረቢ ትባላለች። በጣም የከፋት ኢትዮጵያዊት ወጣት ሴት፣ በልቤ ውስጥ ነግሳ የምትኖረው ውድ ፍቅረኛዬ እንባዋን እየተጋራች ጠጋ ብላ ለምን እንደከፋት ይችን ምስኪን ሴት ጠየቀቻት። ልጅቷም ከኦሮሞኛ ቋንቋዎች ሌሎች ቋንቋዎችን በአግባቡ መናገር ይቸግራታል። አማርኛ ግን ትሞክራለች። እንባ እየተናነቃት በተሰበረ ልብ በሕገወጥ መንገድ አረብ ሀገር እንደሄደች፣ ከዚያም ነፍሰ ጡር በመሆኗ ዲፖርት እንደተደረገች፣ ናይሮቢ ስትደርስ ወደ ኢትዮጵያ ትራንዚት ለማድረግ እንደተቸገረች፣ ገንዘብ እንደሌላት፣ ቤተሰቦቿም ጋር ለመገናኘት ስልክ መደወል እንደማትችል ነገረቻት። አያገር ኢትዮጵያ፣ ዜጎችሽ ስንት ስቃይ ነው የሚደርስባቸው። በተለይ ቋንቋ ሳይችሉ ያውም በሕገ ወጥ መንገድ መሰደድ ምን ያህል ስቃይ እንዳለው ህመሙ የገባኝ ያኔ ነው። ውዷ ሩሩሃ ፍቅረኛዬ ይህችን ያዘነች ብላቴና አጽናናቻት። የምትችለውንም ያህል ረዳቻት። ከቤተሰቦቿም ጋር በስልክ አገናኘቻት። ቀጣይም እንደምትረዳት ቃል ገብታላት አዲስ አበባ እስከምንደርስ ተከታትለን ከቤተሰቦቿ ጋር አገናኘናት። ስለ ልጅቱ ሌላ ጊዜ ዘርዘር ያለ ጽሑፍ ይዤ እቀርባለሁ። ወደ ታሪኩ ልመልሳችሁና አዲስ አበባ የነበረን ቆይታ አንድ ቀን ብቻ ነበር። ለእኔ ደግሞ 1 ደቂቃ ነው የሆነብኝ። አረ ያውም ህልም ነበር የሚመስለኝ። መለያያችን ደረሰ። አይኔ በእንባ ደፈረሰ። የልብ ትርታዬ ጨመረ። ቦሌ ዓለም አቀፍ የአየር ማረፊያ በእንባ እየተራጨን በድጋሚ በሰኔ ወር ላይ እንደምንገናኝ ተቀጣጥረን ተለያየን። እርሷ ወደ መጣችበት ኦስሎ፣ እኔ ደግሞ ወደ ሥራ ቦታዬ አርባ ምንጭ። የአርባ ምንጭ ቆይታዬንና እስከ ዳግም መገናኛ ሰኔ ወር ድረስ ያለውን ታሪክ በሚቀጥለው ምዕራፍ ይዤ እቀርባለሁ። ለጊዜው 2 አጫጭር ስንኞችን
አጋርቻችሁ ጽሑፌን ልፈጽም። የመጀመሪያው ለመቅድዬ ምስጋና። ያክብርሽ እግዚአብሔር። ሲፈጠር ጀምሮ ሲወለድ ከእናቱ በሚኖራት ዘመን እስከ ለተሞቱ ድርሰት ነው መጽሐፍ የአዳም ልጅ ሕይወቱ። እኔም ከዚህ ድርሰት ከሕይወት መጽሐፌ አንድ ዘውግ ብቻ ሌላውን ገድፌ ስጽፍ በብዕሬ ስናገር በአፌ የገጠመኝ ክስተት አለ ብዙ ነገር፣ አንዳንዱ የሚወሳ ሌላው የማይነገር። አንዳንዱ ጥልቅ ነው ጉድጓድ ነው መቀመቅ፣ ከላይ መልካም መስሎ ውስጡ የማይታወቅ ጓደኛህ ነኝ ብሎ ጉድጓድ የሚቆፍር ካፋፍ ላይ ካገኘህ ገሎ የሚቀብር። ግን በዚህ ግሳንግስ በውጥንቅጥ ዓለም ቅልቦችም አሉ የሚያስቡ መልካም። ሲከፋህ ከፍቷቸው ስትወርቅ የሚያነሱ፣ ሐዘንክን ተጋርተው እንባ የሚያብሱ፣ ሲጨንቅህ ሲከፋህ ምክር የሚለግሱ። እኔ በዚህ ታሪክ በሕይወት ዘመኔ ይህንን ሰብዕና አይቻለሁ ባይኔ። ለዓረብ የሰላም መቅደስ ደግሞ ለኔ። መቅድዬ ለመልካም ውለታሽ ላደረግሽው ነገር ከአዲስ አበባ እስከ ባዕድ ሀገር ሐሳብ በመለገስ ሲከፋኝ በመምከር ለከፈልሽው ዋጋ ለዚህ ታላቅ ፍቅር የፍቅር ባለቤት ያክብርሽ እግዚአብሔር። ለውድ ፍቅሬ እንዴት መታደል ነው! እንዴት መታደል ነው መሆን እንደዚች ሴት፣ ቅልብ የወለዳት መሰጠት የተሰጣት ለሰው የተሰጠች ለሌሎች አለይታ፣ ሲያለቅሱ የምታለቅስ ሲያዝኑም አንብታ፣ የተቸገረ አይታ የማታልፍ በዝምታ። አንዲት ምስኪን እንስ በድንገት አግኝታ አይቻለሁ ባይኔ ሐዘኗ ሲጋባት። ልክ ነው ጽሑፌ ቅልብ ነው ያላት። ልክ እንደ ቁንጅናሽ እንደሚያምረው ገላሽ፣ እንደ ሳቅ ጨዋታሽ እንዳይን እንደ ጥርስሽ፣ አዛኝ ቸር አሳቢ ሩሩ ነው ልብሽ። እማ ባለብዙ መክሊት መስጠት የተሰጠሽ፣ የቁንጅና ሚዛን የውበት ናሙና ከአምላክ እየተቸረሽ ሩሩህ ልቦና፣ የፍቅር የመውደድ የነሱ አምባሳደር መሆንሽን ስረዳ በነበረን ጉዞ ከኬንያ እስከ ሸገር፣ ከአንቺ መለየት እንዴት ከብዶኝ ነበር። ግን ደግሞ ግዴታ መሆኑን አውቄ ድጋሚ እንዳገኝሽ ተስፋዬን ሰንቄ፣ ስለይሽ በእንባ አካሌ ተከፍሎ ልቤ ካንቺ ጋራ ሂዷል ወደ ኦስሎ።